ሰላም ሰላም ተመልካቾቻችን እንደምን አላችሁ? ዛሬም በድጋሚ ሀሁ ዲዛይን የባህል አልባሳት ላይ ተገኝተናል። ስለዚህ በዛሬው ዕለትም ጥሩ ልብሶች ይዘን መጠንላችኋል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም ቤዛ። ሰላም ቅዱስ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት አለሽ? እስኪ ዛሬ ደግሞ በድጋሚ ተመልሰናል ወደ ቤታችሁ ሀሁ ዲዛይን የባህል አልባሳት እና ልክ በቀደም እንዳየነው ዛሬ ደግሞ በምን አይነት መልኩ ለተመልካቾቻችን ጥሩ ስራዎችን ይዛችሁ መጣችሁ? እሺ፣ ከዚህ በፊት እንግዲህ በአክሱም እንትን ነበር አይደለ የተገናኘ ነው። የአክሱም ፈትል የአክሱም ፈትል ነበር። ዛሬ ደግሞ የሸማ ውጤቶች፣ የተለያዩ የሸማ ውጤቶች ናቸው። በቀጭን፣ በመካከለኛ፣ በሰፊና በደረጃ ልብሶች ነው። የተለያዩ የብት ልብሶች ናቸው። ከእነዚህ ልጀምርልህ። እነዚህ እንደምታያቸው በጣም ቀጭን ያልሆኑ ቀጭን የሚባሉ አይነት ያልተገጠሙ የብት ልብሶች ናቸው። በጣም የሚያምሩ። ይሄኛው አንድ አይነት ቢሆንም ከለራቸው ትንሽ ይሄ መደቡ ውሃ ሰማያዊ ሲሆን ይሄኛው በርገንዲ ነው። ሁለቱም በጣም ነው የሚያምሩት። ለተለያዩ ፕሮግራሞች ለግሩፕም ሆነ ለክርስትና ለተለያዩ ዝግጅቶች የሚሆኑ ለልደትም ለልጅም አሁን ለህፃን ብዙ ጊዜ ትልቆች ሲደረጉ እንትን ይላሉ እስከላይ ሙሉ ስለሚሸፍኑት ለልጆችም አንድ አይነት ለማሰራት በተለይ ከልጆች ጋር ሲሆን እነዚህ አይነት ልብሶች ተመራጭ ናቸው። ውበታቸውም ያምራሉ። በጣም እንትኑም በጣም የሚያምር ነው። መነናችን በጣም የሚያምር ነው። ስንት አይን ነው? አሁን ይሄ 2 አይን ነው። በትእዛዝ በ3 አይን እና በ5 አርብ ይሄ 2 አይን ሆኖ 4 አርብ ናቸው። በትእዛዝ ግን በ5 አርብና በ3 አይን ወዲያውኑ በፍጥነት ማሸመን እንችላለን። በፈለጉት ዲዛይን ማሸመን እንችላለን። በጣም እንደምታያቸው እንግዲህ በጣም ነው የሚያማምሩት። እዚህ ጋር ውሃ ሰማያዊ እንደነገርኩ መደቡ እንትን ስለሆነ ነው። እዚህ ጋር ደግሞ በርገንዲ እንትን ስላለ ነው። አንድ አይነት ዲዛይን ያላቸው ናቸው። ስፋታቸውም ሆነ ዋጋቸውም አንድ አይነት ናቸው። ለተለያዩ ዝግጅቶች የሚሆኑ ለክርስትናም የሚሆኑ እኔ ለወንድ ልጅ ምናምን ብዙ ጊዜ ለወንድ ልጅ ሰማያዊ ምናምን ስለሚለበት የሚሆኑ ናቸው። ከወገብ በላይ በፈለጉት በሸፒም ሆነ በዝርግፍ በፈለጉት ዲዛይን እንሰራለን። ጥንቅቅ ብሎ አልቆ እንግዲህ ሁለቱም አንድ አይነት ናቸው። እንደነገሩ 13,000 ብር። እሺ፣ ይሄ ደግሞ እንግዲህ እንደምታየው ትንሽ ቆየት ያለ ቢሆንም ዝም ያለና የማይሰለች አይነት ልብስ ነው። ፐርፕል የሚበዛው ልብስ ነው። ብዙ ጊዜ ለግሩፕ እና ትልቅም ሰው እንደ እንትንም ዝም ብሎ ኖርማሊ ፈዘዝ ያለ ብዙ ያልተጋነነ ጮክ ያላለ የሚፈልግ ሰው የሚያሰራው አይነት ብዙ ጊዜ የሚወጣ ልብስ ነው። ትንሽ ብዙም አልቆየም። በእርግጥ ትንሽ ቆየት ቢልም የሚወጣ ልብስ ነው። እንደምታየው ሰፊ ነው። በጣም ሰፊ ልብስ የሚፈልግ በግሩፕ የሚፈልግ ዋጋው አሪፍ ስለሆነ ግሩፕ ላይ አሁን ስትሉ ማለት ነው ዲስካውንት ይኖረዋል? እንዴት ነው በግሩፕ ላይ የሚመጡ ሰዎች? ዲስካውንት አለው። በግሩፕ ለሚያሰሩ ዲስካውንት አለ እና እንደነገርኩህ በጣም ሰፊ ነው። እንደምታየው የሚያምር ነው። ዝም ያለ ነው። በጣም ያልጮከ በጣም ዝም ያለ ሆነ ለተለያዩ ዝግጅት የሚሆን ለማንኛውም እንትን የሚሆን ነው። ከወገብ በላይ በምንም አይነት እንትን ጥንቅቅ ብሎ አልቆ ተሰርቶ 12,000 ብር ነው። 12,000። በጣም ጥሩ። በጣም ነው የሚያምር። ያምራል። 12,000 ብር ነው። አሪፍ። ይሄኛው ደግሞ በጣም ፍክት ያለ ድምቅ ያለ በጣም የሚያምር ስለብሱትም በጣም የሚያምርና የሚያፈካ አይነት ነው። ቀይ ነው መደቡ እንደምታየው። ወቅቱን ያማከለ ገናም እንደመረሱ እንግዲህ ትክክል። ቀይነቱም በጣም ነው የሚያምረው። የሆነ ዲዛይን አገባባቸውም በጣም የሚያምር ነው። ጥንቅቅ ብሎ ጽድት ብሎ እንደተሰራ ያስታውቃል። በጣም ዲዛይኑ ጥርት ያለ ነው። ነጠላቸውም አየው ሰፊ ነው በጣም ትክክል። እንደ አንድ ቀሚስ እንትን የሚለው አይነት ነው ነጠላው። በጣም ነው የሚያምረው። በጣም የሚያምር እንትን ነው። ይሄም እንግዲህ ከወገብ በላይ በፈለጉት ዲዛይን በሸፒም ሲፈልጉ በዝርግፍም በሹራብ ስራ በፈለጉት በማንኛውም ስራ እንሰራለን። ይዘዙን።
ይሄ 2 አይን 4 አርብ ነው። ሲፈልጉ ግን በ3 አይንም በ5 አርብም በፍጥነት እናደርሳለን። ይዘዙን እንላለን። ይሄም እንግዲህ ከወገብ በላይ ጥንቅቅ ብሎ አልቆ 20 ሺህ ብር ነው። በጣም ጽድት ያለ 20 ሺህ ብር ልብስ ነው። አዎ እሺ፣ በጣም ያምራል። 20 ሺህ ብር ነው። ደግሞ እንደምታያት ጽድት ያለች ናት። ይችም እንግዲህ ፈካ ያለ ከለር ፍክት ያለች ናት። ለትልቅ ሰው የሚሆን አይነት እንትን ነው። በጣም ቅልቅልም ያላለ በጣም ጮክም ያላለ ልብስ ነው። ግን እንደዛም ባይል በጣም የሚያምር የሚስብ አይነት እንትን ያለው በራሱ ሻይን ያደርጋል። ይሄ ክሬም መደቡ ክሬም ነው እንደምታየው። ወርቀ ዘቦ የገባበት ይመስለኛል። ሻይን ያደርጋል። በጣም ነው የሚያምረው። ነጠላውም በጣም የሚያምር እንደ ቀሚስ ሁላ ቢሆን የሚሆን አይነት ነው። ሰፊ ነው። ብዙ ጊዜ እናቶች ብቻ አይደሉም ወጣቶችም ነጠላ ሲበዛ ትልቅ ሲሆን ይወዳሉ። ዲዛይኑም ልክ እንደ እንትኑ አንዱ ዲዛይን ይወጣ አንዱ ዲዛይን ነው ወጥቶ ከነጠላው የሆነ የነጠላውን በምታየው መልኩ በጣም ያምራል። አንደኛው እንትን ወጡ ነው እንትን የተባለው በጣም ነው የሚያምረው። ይሄም እንደምታየው እንግዲህ ጽድት ብሎ አልቆ ከወገብ በላይ በፈለጉት ዲዛይን የሚገርም ሰፊ ነው። በጣም ነው ስፋት አለው። ዋጋችን እንትን ላይ ነን፣ ዲስካውንት ላይ ነን ማለት ይቻላል። ይሄኛው በጣም ወደ ሶሻል ሚዲያ አዲስ ስለሆነ እንደተነጋገር ነው እየገባን ስለሆነ በጣም ቀንሰን ይሄ ገና እስኪያልፍ በዓሉ እስኪያልፍ ቀንሰን እንሰራለን። ኑ ጎብኙን፣ ምርጫችሁን እኛን አድርጉ እንላለን። በጣም ጥሩ ፈትኑን እየተባላችሁ ነው ተመልካቾቻችን። እና ለግሩፕም በተናጠልም ለክርስትናም የሚሆን ልብስ ነው። ለተለያዩ ዝግጅቶች ለልጆች ለልደትም ለእንትንም የሚሆን ልብስ ነው። ዋጋችንም አሪፍ ነው። መነናችንም አሪፍ ነው። ይሄም 4 አርብና 2 አይና ነው። ግን በትዕዛዝ እንደነገርኩህ በ3 አይንና በ5 አርብ መስራት እንችላለን። በፍጥነት እናደርሳለን። ካላችሁበት ቦታ መደወል ብቻ ነው የሚጠብቅባችሁ እንላለን። ይሄ እንደዚህ ጥንቅቅ ብሎ ከወገብ በላይ በሚፈልጉት ዲዛይን ጽድት ብሎ አልቆ 15 ሺህ ብር 15 ሺህ በጣም አሪፍ። ይሄም እንደምታየው እንግዲህ ለገና ይሄን ወድጄዋለሁ። እንግዲህ ፐርሰናሊ ተመችቶኛል። በጣም ነው የሚያምረው። በጣም ነው የሚያምር። ገናንም ሀሳብ ያድርገን። ያው ገና እየመጣ ስለሆነ ብዙ ጊዜ ወደ ቀይ እንትን እንላለን። ግን ማንኛውም ለሚፈልግ ጥምቀትን በዛ የተያያዘ ስለሆነ ሌላ ፕሮግራሞች ላለባቸው ሰው ብዙ አይነት ነው ያቀረብን አሉን እና ይሄኛው እንደምታየው በጣም የሚያምር ፍክት የሚያደርግ ማንኛውም ከለር ያለው ሰው ሊለብሰው የሚችል ጽድት ያለ በጣም የሚያልሰፋ በጣም ያልቀጠነ መካከለኛ የሆነ በጣም የሚያምር ሳይዝ ያለው ነው። ሳይዙም እንደምታየው መነናችንንም እንግዲህ በጣም የሚያምር ነጭና ለስላሳ ነው። 2 አይን ነው ይሄ። በ3 አይን የሚፈልጉ መደወል ይችላሉ። 5 አርብም በጣም ሰፊ እንዲሆንላቸው የሚፈልጉ መደወል ይችላሉ። በፍጥነት እናደርሳለን። ነጠሏም እንደምታያት ጽድት ያለች እና በጣም የምታምር ያምራል። ቆንጆ ነው። በጣም የምታምር ነች። እንግዲህ ከወገብ በላይ በፈለጉት ዲዛይን ጥንቅቅ ብሎ አልቆ 12 ሺህ ብር ነው። 12 ሺህ በጣም ዲስካውንት ነው። ግን እውነት ለመናገር ይሄኛው በተለይ ዲስካውንት ላይ ነው። ቆንጆ ልብስ ነው። በጣም ቆንጆ ልብስ ነው። ጎብኙን እንላለን። ጥሩ ደውሉ እንላለን። መምጣት እንኳን ባይችሉ የትኛውም ሀገር። እቺ ደግሞ እንደምታያት እንግዲህ በመደባ ጎመኔ የሆነ በጣም ጮክ ያላለች የምታምር ባለ 1 ደረጃ ብትል ልብስ ነች። ሲገጠሙ በጣም ነው የሚያምሩት ብትል ልብሶች። በነገራችን ላይ እንዲሁ ሲታዩና ተሰርተው ሲታዩ በጣም እንትን አላቸው፣ ልዩነት አለው። ሲገጠም በጣም ፏ ነው የሚል በጣም ነው የሚያምረው። እቺ ለአዋቂዎች ለእናቶችም ለወጣትም የሚሆን ዝም ያለ ክር ብዙ ጊዜ የሚፈልግና በጣም ዝም ያለም አይደለም። በጣም የሚስብ ውስጣዊ ውበት ያለው ነገር ነው። በጣም የምታምር ጽድት ላይ የተሰራች እንግዲህ መነነችም እና 4 አርብና 2 አይን ነው። ለትዕዛዝ ግን እንደነገርኩ 3 አይንና በ5 አርብ መሰራት ይችላል። ይሄም እንግዲህ በግሩፕ ማሰራት
በተናጠልም ዝም ብሎ ዋጋቸው እንትን እንደነገርኩ ዲስካውንት ምንን ቀነስ ያለም ስለሆነ ማሰራት ይቻላል። ጽድት ያለ ስራ ነው። እሱ ሲገርመኝ ነበር። እኔ ቅናሽ ነው። ሌሎችም ጋር አንዳንድ ቼክ አድርጋለሁ። ዋጋው ፌርም ባለ አይነት ነው። እንትናችንም በጣም አሪፍ ነው። መናናችንም በጣም አሪፍ ነው። በትዕዛዝም እንትን እንላለን። ከወገብ በላይ በማንኛውም ዲዛይን በፈለጉት ዲዛይን ጽድት ብሎ አልቆ ይቺ እንግዲህ 10 ሺህ ብር ነች። በሚፈልጉት ዲዛይን ከወገብ በላይ እንሰራለን። ቀለል ያለች ልብሳ። ይሄ ደግሞ ሰፊ፣ ይሄኛው ደግሞ ግሬስ አለው በጣም ደረጃም አለው። ሰፊም ነው። በጣም ጽድት ያለ ልብስ ነው። ዋው ያምራል። ጽድት ያለ ልብስ ነው። በጣም ነው የሚያምረው። ብዙ ጊዜ የሆነ ጎመኔና አረንጓዴ እንትን ያለው ነገር ሰው እንትን ይላል፣ ይስባል። የሆነ እንትን ይስባል። የሆነ እንትን አይልም። በጣም ጮክም ያለ አይደለም፣ በጣም እንትን ያለ አይደለም። በጣም ነው የሚያምረው። እንደምታየው እንግዲህ መነናችንም በጣም አሪፍ ነው። ባለ 4 አርብ ነው ይሄ። 2 አይን መነን ነው። 3 አይን መነን በሚፈልግና 5 አርብ ለሚፈልግ በትዕዛዝ በፍጥነት አሸምነን ወዲያውኑ እናቀርባለን። መደወል ብቻ ነው የሚጠበቅባቸው ከስተመሮቻችን። ዲስካውንት ስለሆነም እኛን ምርጫችሁን አድርጉ እንላለን። ይሄም እንግዲህ ዋጋው ቀለል ያለም ስለሆነ በግሩፕም ሆነ በተናጠል ማሰራት ይቻላል። ከወገብ በላይ በፈለጉት ዲዛይን እንሰራለን። ይሄም እንግዲህ ጽድት ብሎ አልቆ ከወገብ በላይ በሚፈልጉት ዲዛይን ጽድት ብሎ አልቆ 14 ሺህ ብር ነው። 14 ሺህ። ጥሩ። በጣም ነው የሚያምረው። ያምራል። ደግሞ በጣም ነው ሰው የሚወዳት። እኔም በራሴ በጣም ነው የምወዳት። እንደዚህ ቅልል ብላ በጣም ብዙ ጊዜ ጨሌ ላይ ምናምን አያዋለሁ ይሄን ከለር። ዲዛይኗ ማሏ ዲዛይን ይሄዳል። ትክክል። እዚህ ግንባራችሁ ጋር ነው እዛ ጋር ያው ዲዛይኗ ጥንቅቅ ብላ ስለተሰራች እኮ እንደዛ ያምራል። በጣም ነው የምታምረው። ይሄም እንደነገርኩ እንግዲህ በወራጅም ብዙ ጊዜ ያሰሩታል። በወራጅም ከተፈለገ ከወገብ በላይ በፈለጉትም እንትን ከተፈለገ ዝም ብሎ ቅልል እንበል ከተባለ በወራጅም እንደኔ እንደዚህ እንዳደረኩት ነው ሲሰራው። እንደዚህ አይነት ልብሶች የተለየ ውበት አለው። እንደምታያት በጣም ነው የምታምረው። ክሯም 77 ቁጥር ይባላል። ይሄ አረንጓዴ 77 መደቡ ማለት ነው። መደቡ በጣም ነው የሚያምረው። ይሄኛው ደግሞ ደማቁ አረንጓዴ ያለው ይሄ ኦሬንጅ አለ እና እያንዳንዱ የራሱ አገባብ ለራሱ ለእንትኑ ዲዛይን ስብጥራቸው ያምራል። በጣም ነው የሚያምረው። የራሱ ዲዛይን ሰጥቶታል። በጣም ጽድት ያሉ እንትኖች ናቸው። ነጠላውም እንደዚህ ጽድት ብዙም አይተናነስም ከዋናው ላይ ጽድት ብላ የተሰራች የነጠላውም የራሷ በፍሬም እንትን ያለች ናት። ዲዛይኗም ቁጭ ያለች ናት። በጣም ነው የምታምር። እያንዳንዷ ዲዛይን ጽድት ብላ የተሰራች በጣም የምታምር ለሕፃንም ለአዋቂም የሚሆን በፈለጉት ዲዛይን ትሰራለች። ከወገብ በላይ በሚፈልጉት እንትን ማቅረብ እንችላለን። ይችም 4 አርብ ነች። በ5 አርብ እና በ3 አይን ለሚፈልጉ በማንኛውም ሰዓት መደወል ይችላሉ። እንደየፍላጎታቸው ወዲያውኑ አሸምነን ጽድት አድርገን እናቀርባለን። ይሄኛው ግን 4 አርብ ነው። 2 አይን ነው። በጣም ያምራል። በጣም ያማረ ነው። መነናችንም ጽድት ያለ ነው። መነናችንም ይዩን ይጎብኙን እንላለን። 11 ሺህ ብር ጥንቅቅ ብላ አልቃ ከወገብ በላይ በማንኛውም በሚፈልጉት ቢፈልጉ በወራጅ በሚፈልጉት እንትን ሰርተን 11 ሺህ ብር ነው። በጣም ጥሩ 11 ሺህ ብር። እየተከታተላችሁን ተመልካቾቻችን ጊዜ ቀጭን እንትን እንጠይቃለን። ቀለል ያሉ ልብሶች ቀለል ብለው በጣም የሚያምሩ ፍክት ያሉ የሚያደርጉና ፍክት ያሉ ናቸው። ይቺ እንደምታት በጣም የምታምር ቀጭን ሆና ጽድት ብላ የተሰራች ብዙ ጊዜ የምንጠየቀው አይነት እንትን ነው። ቀጭን ብዙ ሰው ይወዳል። ይሄኛው ተቀንሶ ማለት ነው አይደል? አሁን ይሄ ሌላ ዲዛይኑ ተመሳሳይ አንዷ ዲዛይን ነች። ይቺ አንዷ ዲዛይን ወጣ ነው። እቺ በቃ ብዙ ጊዜ ሰው ስለሚፈልግ ነው እንደዚህ አይነት እንትን ቀጭን ብዙ ጊዜ ይፈለጋል። ለዝም ብሎ ለኖርማል ቀን ብዙ ጊዜ አሁን ሀበሻ ቀሚስ እንደ እንትን እየታየ ነው። የሀበሻ የራት ልብስ ላይ ኖርማል እሑድ፣ ቅዳሜ ምናምን የሚለበሱ ኤኒታይም የሚለበሱ አይነት ልብስ ናቸው እነዚህ ልብሶች። ነጠላዋም እንደዚሁ ነች። ወራጅም አሁን እንደዚሁ በራሱ ዲዛይን በወራጅም ሲሰሩ በጣም ነው የሚያምሩት። ዝም አይሉም እንትን ያሉ ናቸው። በወራጅ በጣም ጽድት ባሉ ይሰራሉ። ነጠላቸውም እንዲሁ ያማሩ ናቸው። በራሳቸው ናቸው። አይቀንስም። ከዚሁ ራሷን ነው ቁጭ ነው የምትደረገው።
ፍክት ያለች ሁሉም እንትን ስጥርጥር ብላ ድምቅ ያለች ናት። ትንሽም ብትሆን እንደምታያት ጽድት ያለች ስራም ጥንቅቅ ተብላ የተሰራች እያንዳንዷ እንትን አገባቧም የምታምር ቆንጆ ልብስ ዲዛይኗ የምታምር። ይችኛዋ ደግሞ ይቺ በ3 ማለት ነች። ትንሽ ይችም እንደዛ 3 ትሆን እንጂ ቀጫጭን ስለሆኑ ጽድት ብላ ያማረች በጣም ቀጭን ያልሆነች የምታምር የሆነች ነገር ናት። ለልደትም ለህፃንም ለትልቅም ለአዋቂም ለግሩፕም የሚሆን ጽድት ያለች ለማንኛውም ፕሮግራም የሚሆን አይነት ልብስ ነው። በጣም ነው የምታምር። እንደምታያት ያምራል በጣም። ለተመልካቾቻችን እስኪ በተመሳሳይ አንድ ላይ እናሳያችሁ። በቃ የዚህ ሌላኛው ፓርቱ ነው ይሄ ባጭሩ አይደለም። ቀጠን ብላ የዚህ 3 ማለት ነው። እሷ በቀጭማ መሆኗ ነው እንጂ ይሄ ተመልካቾቻችን እንደምታዩት ነው። በጣም ነው የምታምረው። እሷ አሁን ጽድት ብላ ተሰርታ ከወገብ በላይ እንደነገርኩ ከፈለጉ በወራጅ ጽድት ብሎ በፈለጉ ከወገብ በላይ ደግሞ በሸፒ በዝርግፍ በማንኛውም እንትን ሰርተን ጽድት ብላ አልቃሷ 9000 ብር ነው። እቺ 9000 ኦኬ፣ በጣም ጥሩ። እቺኛዋ ደግሞ እንደዚህ እንደምታያት በጣም የምታምረው እንግዲህ ታምራለች። ከወገብ በላይ ጽድት ብላ አልቃ 11000 ነች። 11000 ብር። እሺ፣ በጣም ጥሩ ብር ነው ልዩነታቸው። የ2000 ብር ልዩነት ማለት ነው። እሺ፣ እቺ ደግሞ እንደምታያት እንግዲህ በመደባ ጎመኔ የሆነ በጣም ጮክ ያላለች የምታምር ባለ 1 ደረጃ ብትል ልብስ ነች። ሲገጠሙ በጣም ነው የሚያምሩት ብትል ልብሶች። በነገራችን ላይ እንዲሁ ሲታዩና ተሰርተው ሲታዩ በጣም እንትን አላቸው፣ ልዩነት አለው። ሲገጠም በጣም ፏ ነው የሚል፣ በጣም ነው የሚያምረው። እቺ ለአዋቂዎች ለእናቶችም ለወጣትም የሚሆን ዝም ያለ ክር ብዙ ጊዜ የሚፈልግና በጣም ዝም ያለም አይደለም። በጣም የሚስብ ውስጣዊ ውበት ያለው ነገር ነው። በጣም የምታምር ጽድት ላይ የተሰራች እንግዲህ መነነችም እና 4 አርብና 2 አይን ነው። ለትእዛዝ ግን እንደነገርኩ 3 አይንና በ5 አርብ መሰራት ይችላል። ይሄም እንግዲህ በግሩፕ ማሰራት በተናጠልም ዝም ብሎ ዋጋቸው እንትን እንደነገርኩ ዲስካውንት ምንን ቀነስ ያለም ስለሆነ ማሰራት ይቻላል። ጽድት ያለ ስራ ነው። እሱ ሲገርመኝ ነበር። እኔ ቅናሽ ነው። ሌሎችም ጋር አንዳንድ ቼክ አድርጋለሁ። ዋጋው ፌርም ባለ አይነት ነው። እንትናችንም በጣም አሪፍ ነው። መናናችንም በጣም አሪፍ ነው። በትእዛዝ እንትን እንላለን። ከወገብ በላይ በማንኛውም ዲዛይን በፈለጉት ዲዛይን ጽድት ብሎ አልቆ ይች እንግዲህ 10,000 ብር ነች። በሚፈልጉት ዲዛይን ከወገብ በላይ እንሰራለን። ቀለል ያለች ልብሳ። ይሄ ደግሞ ሰፊ፣ ይሄኛው ደግሞ ግሬስ አለው በጣም ደረጃም አለው። ሰፊም ነው። በጣም ጽድት ያለ ልብስ ነው። ዋው ያምራል። ጽድት ያለ ልብስ ነው። በጣም ነው የሚያምረው። ብዙ ጊዜ የሆነ ጎመኔና አረንጓዴ እንትን ያለው ነገር ሰው እንትን ይላል፣ ይስባል። የሆነ እንትን ይስባል፣ የሆነ እንትን አይልም። በጣም ጮክም ያለ አይደለም፣ በጣም እንትን ያለ አይደለም። በጣም ነው የሚያምረው። እንደምታየው እንግዲህ መነናችንም በጣም አሪፍ ነው። ባለ 4 አርብ ነው ይሄ። 2 አይን መነን ነው። 3 አይን መነን በሚፈልግና 5 አርብ ለሚፈልግ በትእዛዝ በፍጥነት አሸምነን ወዲያውኑ እናቀርባለን። መደወል ብቻ ነው የሚጠበቅባቸው ከስተመሮቻችን። ዲስካውንት ስለሆነም እኛን ምርጫችን አድርጉ እንላለን። ይሄም እንግዲህ ዋጋው ቀለል ያለም ስለሆነ በግሩፕም ሆነ በተናጠል ማሰራት ይቻላል። ከወገብ በላይ በፈለጉት ዲዛይን እንሰራለን። ይሄም እንግዲህ ጽድት ብሎ አልቆ ከወገብ በላይ በሚፈልጉት ዲዛይን ጽድት ብሎ አልቆ 14,000 ብር ነው። 14,000። ኦኬ ጥሩ። በጣም ነው የሚያምረው። ያምራል። ደግሞ በጣም ነው ሰው የሚወዳት። እኔም በራሴ በጣም ነው የምወዳት። እንደዚህ ቅልል ብላ በጣም ብዙ ጊዜ ጨሌ ላይ ምናምን አያዋለሁ ይሄን ከለር። ዲዛይኗ ማሏ ዲዛይን ይሄዳል። ትክክል። እዚህ ግንባራችሁ ጋር ነው እዛ ጋር ያው ዲዛይኗ ጥንቅቅ ብላ ስለተሰራች እኮ እንደዛ ያምራል። በጣም ነው የምታምረው። ይሄም እንደነገርኩ እንግዲህ በወራጅም ብዙ ጊዜ ያሰሩታል። በወራጅም ከተፈለገ ከወገብ በላይ በፈለጉትም እንትን ከተፈለገ ዝም ብሎ ቀለል እንበል ከተባለ በወራጅም እንደኔ እንደዚህ እንዳደረኩት ነው ሲሰራው። እንደዚህ አይነት ልብሶች የተለየ ውበት አለው። እንደምታያት
በጣም ነው የምታምረው። ክሯም 77 ቁጥር ይባላል። ይሄ አረንጓዴ 77 መደቡ ማለት ነው። አዎ መደቡ በጣም ነው የሚያምረው። ይሄኛው ደግሞ ደማቁ አረንጓዴ ያለው ይሄ ኦሬንጅ አለ እና እያንዳንዱ የራሱ አገባብ ለራሱ ለእንትኑ ዲዛይን ስብጥራቸው ያምራል። በጣም ነው የሚያምረው። የራሱ ዲዛይን ሰጥቶታል። በጣም ጽድት ያሉ እንትኖች ናቸው። ነጠላውም እንደዚህ ጽድት ብዙም አይተናነስም ከዋናው ላይ ጽድት ብላ የተሰራች የነጠላውም የራሷ በፍሬም እንትን ያለች ናት። ዲዛይኗም ቁጭ ያለች ናት። በጣም ነው የምታምር። እያንዳንዷ ዲዛይን ጽድት ብላ የተሰራች በጣም የምታምር ለሕፃንም ለአዋቂም የሚሆን በፈለጉት ዲዛይን ትሰራለች። ከወገብ በላይ በሚፈልጉት እንትን ማቅረብ እንችላለን። ይችም 4 አርብ ነች። በ5 አርብና በ3 አይን ለሚፈልጉ በማንኛውም ሰዓት መደወል ይችላሉ። እንደየፍላጎታቸው ወዲያውኑ አሸምነን ጽድት አድርገን እናቀርባለን። ይሄኛው ግን 4 አርብ ነው። 2 አይን ነው። በጣም ያምራል። በጣም ያማረ ነው። መነናችንም ጽድት ያለ ነው። መነናችንም ይዩን ይጎብኙን እንላለን። 11 ሺህ ብር ጥንቅቅ ብላ አልቃ ከወገብ በላይ በማንኛውም በሚፈልጉት ይፈልጉ በወራጅ በሚፈልጉት እንትን ሰርተን 11 ሺህ ብር ነው። በጣም ጥሩ 11 ሺህ ብር። እሺ ተመልካቾቻችን የዛሬው ፕሮግራማችን ከቤዛ ጋር የነበረው ቆይታችን እንዳያችሁት ነው። አይ ቲንክ እንግዲህ ከእናንተ የተለያዩ ፊድባኮችን እንጠብቃለን። ለእኔ እንደ ተመልካችም ጥሩ ጥሩ ልብሶችን ይዘን ቀርበናል ብዬ አስባለሁ። እናንተ ደግሞ ከኛ በተረፈ አስተያየታችሁን በኮሜንት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እግዙን እንላለን። ዛሬ እንደተመለከታችኋችሁ ጥሩ ጥሩ ልብሶችን በቀጣይ ሳምንትም የተሻሉ ጥሩ ነገር ይዘን እንመጣለን። እስከ ሳምንት መልካም ሳምንት።